ልንጋባ በወሰንን በ15ኛው ቀን ላይ ከእናቱ ቤት ወጥቶ ቤት ተከራይቻለሁ ነይና ቤቱን እይልኝ ብሎ ወደ ቤቱ ጋበዘኝ። እኔም ከዛ ቤተሰብ የምገላገልበትንና ከሱ ጋር ህይወት የምመሰረትበትን ቀን እጅግ በጣም ናፍቄ ነበርና በ15 ቀን ውስጥ ከቤቱ ወጥቶ እቃዎችን ገዛዝቶ ቤት ተከራይቶ የጠራኝ ሰው ወዶኛል፣ ምን ያህል አፍቅሮኛል፣ ለኔና እሱ ግንኙነትና ለኔና እሱ ትዳርም በጣም ቸኩሏል ማለት ነው ብዬ ተደስቼ ሄድኩኝ። እዛም ቁጭ ብለን የተወሰኑ ነገሮችን እያወራን እየተጨዋወትን ከቆየን በኋላ ሐውልት ፍጹም ባላወቅኩት ባልጠበቅኩትና ባልገመትኩት ደቂቃና ቅጽበት ውስጥ የዛለት ወደኩኝ። ሁሉም ነገር ከሆነና ሁሉም ነገር ካበቃ በኋላ ብደነግጥ ብርበተበት ብፈራም ነገር ግን ልቤ ደግሞ ተረጋጋ። ኦሬዲ እኔና እሱ እኮ ልንጋባ ነው። የዛሬ ወር እኮ ሽማግሌ ሊልክ ነው። ያንንም አስቡ አይደል እንዴ ይህን ሁሉ ነገር ያደረገው ብዬ ረጋ አልኩኝ። ስለዛ ጉዳይ ብዙ መጨነቅና ማሰብ ትቼ ስለ ሰርጋችን፣ ስለ ሽማግሌውና ስለ አንዳንድ ነገሮች ማሰብና መጨነቅ ጀመርኩኝ። በቃ ከሱ ጋር መተኛቴንና ከሱ ጋር እንደዚህ አይነት ግንኙነት ውስጥ መግባቴን ኖርማል አድርጌ ወሰድኩት። ከዛም ከሌላ ጊዜው በበለጠ እየተገናኘን ስለ ሰርጋችን፣ ስለ ሽማግሌዎችና አንዳንድ ነገሮችን ማውራት ጀመርን። ይሄም ነገር ሲሆን የዛሬ 2 ወር ድረስ ጠብቄኝ ያለኝ ሰውና በ15 ቀኑ ቤት ተከራይቶ ቤቱን አሳይቶ ብዙ ነገሮች ውስጥ ያስገባኝ ሰውዬ ሁለተኛው ወር ሲደርስ ቤቱ ቢሟላም ቆይ እስኪ 1-2 ወር ድጋሚ ስጪ ማለት ጀመረ። ያም ቢሆን እኔን ብዙም አላጠራጠረኝም፣ አላስበረገገኝም። እነዛ ቀናቶች ሲጨማመሩ ግን አንድ ነገር ራሴ ላይ ማስተዋል ጀመርኩኝ። ፔሬድ ቀረ። ሐውልት በጣም ደነገጥኩኝ፣ በጣም ፈራሁ፣ ተርበተበትኩኝ። አንድ መወዳት ማከብራት በህይወቴ ለዘላለም ባለውለታዬ የሆነች ጓደኛ ነበረችኝ። ሄጄ ለሷ ነገርኳት። እሷ የምታውቀው እስከዛሬ ድረስ በጥንቃቄና አደቡን ስርዓቱን በጠበቀ መንገድ ከሱ ጋር የፍቅር ግንኙነት እንደነበረን ነው እንጂ መውደቄንና መበለሻሸቴን አልነገርኳትም። ሚስጥር አድርጌባታለሁ። ምክንያቱም ምን ያህል እንደምትቆጣና እንደምትናደድብኝ ስላወቅኩኝ ዞሮ ዞሮ የምንጋባበት ቀንም ቅርብ ስለሆነ ብዬ ዝም ብያት ነበር። ይሄ ነገር ሲፈጠር ግን ይገባበት መሄድበት ሁሉ ግራ ገባኝ። ሄጄ ነገርኳት። እንደዚህ አይነት ነገር እኮ ተፈጠረ፣ ምን ይሻለኛል ስላት አበደች። በጣም ተቆጣችኝ። ምን አስበሽ ነው? ምን ሆነሽ ነው? ይህን ያህል ጊዜ ታግሰሽ ለትዳር 1-2 ወር በሚቀር ሰዓት እንደዚህ አይነት ውድቀት ላይ እንዴት ትገቢያለሽ? ይህን ነገር ካንቺ አልጠብቅም እያለች አበደችብኝ። ነገር ግን ነገሩ አንድ ይሆናልና ምን እናደርግ እያልን መማከር ጀመር። 2 ወር ነው ስጭኛለሽ፣ ያንን 2 ወርን ጠብቅ፣ ሽማግሌ ይልካል። ዞሮ ዞሮ ከሱ ጋር የመጀመሪያ ግንኙነትሽ ሁሉንም ነገር ያውቃል። ሽማግሌ ከተላከ በኋላ እናገሪያለሽ፣ ምንም እንዳላወቅሽ ሆነሽ ዝም በይ ተባባልን። በዚህ ተመካክረን ዝም አልን። አይደርስ የለ ያለው 2 ወር ደረሰ። እኔም ያንን ጽንስ ተሸክሜ ወራቶች ተቆጠሩብኝ ማለት ነው። ያ2 ወርም ሲደርስ እሺ ምን እያሰብክ ነው? ቤቱም ተሟልቷል፣ ሁሉ ነገር ተስተካክሏል። ለምንድን ነው ሽማግሌ ልከክ ወደ ጋብቻው ማን ሄደ ስለው እስኪ ቆይ አሁንም ትንሽ ጠብቂኝ አለኝ። በዛ ሰዓት አልቻልኩም። በጣም ተናደድኩኝ። ያንተ ትንሽ መጠበቅ ምን ያህል ጊዜ ነው? መጀመሪያ ያልከኝን ነገር ቤት ልከራ ያልክ ቤቱን ተከራየክ፣ ያንንም በፍጥነት አደረግከው። ስራ አለክ፣ እኔም እየሰራሁኝ ነው። ምን እየጠበክ ነው? ምን ፈልገህ ነው? ወይስ አመቱን ሙሉ ያስጠበቅኩንና ክብሬን ጠብቄ ኖሬ ዛሬ ልታገባኝ ነው ብዬ ሳስብ ስለወደኩልህ ነው አልኩት። እንደዛ ማለት ፈልጌ አይደለም፣ ግን በቃ ተረጋጊ አለኝ። መረጋጋበት ሁኔታ ላይ አይደለም ያለሁት፣ አርግዣለሁ አልኩት። ይሄን በምነግረው ሰዓት ሙሉ ለሙሉ ፊቱ ተቀያየረ። ምን አለኝ? አርግዣለሁ። ዝም ያልኩህም እስካሁን ስላላወቅኩት ነበር። አሁን ግን አርገዜን አውቄያለሁ። ስለዚህ ሆዴ ሳይገፋና ከቤተሰቤም ጋር ከማህበረሰቡም ጋር ሳልጣላ በፍጥነት ወደ ጋብቻው መግባት አለብን አልኩት። አላምንሽም አለኝ። ለምንድን ነው ማታምነኝ አልኩት። ሆን ብለሽ ተሯሩጠን ሰርግ ውስጥ እንድንገባና ጋብቻ ውስጥ እንድንገባ ያደረግሽው ነገር ነው እንጂ በዚህ አጭር ጊዜ ውስጥ እንዴት ነው እንደዛ ሊሆን የሚችለው አለኝ። ለእርግዝና እኮ 1 ቀን 2 ቀን 3 ቀን ወይ 3 ዓመት 4 ዓመት አይደለም፣ የአንድም ቀን ግንኙነት ወደ እርግዝና ሊያመጣ ይችላል። ይሄ ነገር እውነቴን ነው ተፈጥሯል። ካላመንከኝ ሐኪም ቤት እንሄድ አልኩት። በዛ ሰዓት በአመታት ውስጥ አይቼው የማላቀው ሌላ ሰው ሆኖ ተቀየረብኝ። መንጭቅጭቄን አወጣኝ። ከቤት እንደወጣና ማሰብ እንደሚፈልግ ነግሮኝ ከቤት አስወጣኝ።
ተጋባው። ያለቀስኩኝ ወደዛች ወደ ጓደኛዬ ጋር ሄድኩኝ። ስነግራት እሷም በጣም ተረበሸች። የደነገጥሽው እኮ እሱም ይደነግጣል፣ ምናልባት ድንገተኛ ነገር ስለሆነበት ደንግጦ ይሆናል ተባብለን አባብላኝ ወሰነ ቀናትን ከጓደኛዬ ጋር እየተማከርን እሱም አስቦበት ያናግረኛል፣ አስቦበት ይመጣል እያልን ጠበቅ ነው። ነገር ግን ለሳምንታት ያህል አልፈለገኝም፣ አልመጣም፣ ሊያገኘኝም አልሞከረም። ሳምንታት በኋላ እኔና ጓደኛዬ ሆነን እናናግረው ሄድን። ስናናግረው ጭራሽ ፊቱን አዙሮ አላቅሽም አለኝ። ማመን አልቻልኩም። ምን አልክ አልኩት። ፈጽሞ አላቅሽም፣ ከዚህ በኋላ አጠገቤም ላይ እንዳትደርሺ አለ። ጓደኛዬም እጅግ በጣም አበደች። ምን እያልክ ነው? 1 ዓመት ሙሉ ካንተ ጋር ነበራችሁ ወይ? ግንኙነታችሁን እኮ እኔም አውቃለሁ፣ አንተ እኔንም ታውቀኛለህ። ምን እያልክ ነው? ይሄ ነገር እኮ የተፈጠረው እሷም ስላመነችህ ነው እንጂ እስከ ዛሬ ድረስ ራሷን የምትጠብቅ ምን ያህል ጨዋ ሴት እንደነበረች ታውቃለህ። እንዴት አደርጋታለህ? የልጅቷንም ህይወት አታበላሽ፣ ስሜቷንም አትጉዳ ብላ በጣም ተናዳ ተናገረችው። ነገር ግን ማናችንንም ሊሰማን አልፈቀደም። ከአካባቢው ላይ አመነጫጭቆ ውሻ አርጎ አባረረን። ማመን አልቻልንም። ሁለታችንም እያለቀስን ወደ ሰፈር ተመለስን። ብናስብ ምንም የምንሆነው የምናደርገው ነገር ሁሉ ግራ ገባን። ድጋሚ ተስፋ አልቆረጥንምና ያ የተከራየው ቤት ላይ እሁድን ጠብቀን ተያይዘን ከጓደኛዬ ጋር ስንሄድ ቤቱን ለቆታል። ሀውለት ያንን ሳይ ተስፋ ቆረጥኩ። ሁሉ ነገር ከልቡ መሆኑና እየካደኝ መሆኑን እንደተጫወተብኝ እንደሰራልኝ ገባኝ። ሐኪም ቤት ሄጄ አማከርኳቸው። ፈጽሞ የማይታሰብና የማይሆን መሆኑ ተነገረኝ። እኔ በጣም ቀጫጫ ስለሆንኩኝ ሆዴ ብዙም አያስታውቅም። ወሬ እስኪገባ እቤት ውስጥ ተጠንቅቄ እንድኖርና ወሬ ከገባና ልወልድ ስቃረብ ግን እንደምንም አድርገን ቤት ተከራይተን ጠፍቼ ልወልደው ከጓደኛዬ ጋር ተመካከረን። ትልቅ ተስፋና ብርታት ሆነችኝ እሷ። በዚህም ተስማምቼ ጥንቃቄ በተሞላ ሁኔታ ቤቴ ውስጥ መኖር ጀመርኩ። ነገር ግን ይቺ የእናቴ ጓደኛ ቀላል ሰው አይደለችም። ከሆነ ጊዜ ጀምሮ ትከታተለኝ፣ ከኔ ስርስር ታነፈንፍ ጀመር። ባሽሙር ጠቅ ታደርገኛለች። አንቺ ልጅ ያለ ወትሮሽ ምን እየበላሽ ነው እንደዚህ ወፈርሹ? ታውቆሻል፣ በጣም እየወፈርሽ እኮ ነው እያለች በነገር ትጎነትለኛለች። ይሄ ነገሯ ምንም ደስ አላለኝም። ዝም እያልኩኝ አንዳንዴም እንዳልሰማ እየሆንኩኝ ላልፋት ሞከርኩኝ። ከሆነ ቀን በኋላ ግን ለእናቴም ነግራት ነው መሰለኝ እናቴ ስወጣ ስገባ ያለ ወትሮዋ ትኩረት ሰጥታ ትመለከተኝና ትከታተለኝ ጀመረ። የጓደኛዋን ሁኔታ ስላየሁኝ ከእናቴ ጋር እንደተነጋገሩ ገባኝ። ይህንንም ሄጄ ለዚቹ ጓደኛዬ የእናቴም ጓደኛ እናቴም እየተከታተሉኝ በነገር እየጎነተሉኝ ነው፣ ምን ይሻላል ስላት እንዳልሰማሽ እንዳላወቅሽ ሆነሽ ኑሪ፣ አሁን ከቤት ብትወጪና ብትጠፊ ለቀለብም ሆነ ለቤት ኪራይ የምንከፍለው አይኖረንም። ነገር ግን ልትወልጂ አንድ ወር ከቀረሽ በኋላ የ1 ወርና የ2 ወር የቤት ኪራይ ኬትም ብለን እንከፍላለን፣ ምግብም እንደምንም እናደርጋለን አለችኝ። እሺ ብዬ መኖሬን ቀጠልኩኝ። አንድ ቀን ግን እናቴና ይቺ ጓደኛዋ ቤት አስጠሩኝ። ሲሄድ ወጥራ ያዘችኝ። እናቴ አንዳች የተለየ ነገር አንቺ ጋር እያየሁኝ ነው፣ አርግዘሻል አለችኝ። ኧረ በፍጹም አልኳት። አትዋሽኝ፣ እኔ ዋሽተሽኝ፣ እኔን ደብቀሽኝ መፍትሄ ሳንፈልግ ወንድምሽና አባትሽ ጋር ከደረሰ ይገሉሻል፣ እባክሽ ንገሪኝ። እሱንም እስር ቤት አንቺንም ቀብር ነው ማገኛችሁ። ያለውን ነገር ለእኔ ንገሪኝ፣ መፍትሄ እንፈልግለት ብለው ወጥረው ያዙኝ። በመጨረሻም ነገርኳት። እናቴ አዎ እርጉዝ ነኝ ብዬ ያንን ስነግራት እጇን ጭንቅላቷ ላይ አድርጋ እሪ እያለች ሰው እንደቀበረ ሰው ማልቀስ ጀመረች። ልጆቿ ተጋደሉባት የሚባል እናት ልሆን ነው፣ መላ በይኝ፣ መላ ፍጠሪልኝ እያለች ጓደኛዋ ላይ እየዬ ማለት ጀመረች።